ተኛት ጥያቄ አማርኛ ከባድ ነው። እንዴት ይጠየቃል? እንደው በእምየሊዛችሁ ፓርላማ ላይ ቁጭ ብለህ ለበርህ ድምፅ መሆን እየቻልክ እንዴት ስለ ስልጣን ትጠይቃለህ? ዛሬ በአማርኛ ነው። ኮፕሊንክ አድርጉ፣ ሼር አድርጉ። ሰውየው በጠመንጃ ያልወረደ እንዴት በጥያቄ ይወርዳል ነው? ንጉስ እኮ ነው። ሰባተኛ ንጉስ ነው። አንድ ሰው ንጉስ ከሆነ ከስልጣን የሚወርዶ ወይም ሲሞት ነው ወይም ደግሞ የበለጠ ሰው ከመጣ ነው እንጂ በመጠያየቅ መንገድ በመዝጋት በመሰዳደብ አይወርድም እኮ። እኛ እኮ ባለፈው ነገር ነው እኮ። አይ አትሌቱ ፈገግታ ያድበር ዋናማ ኦሮሞን ግር ይሩፊ ትግሬ ፊ ብሔርና ብሔረሰብን ግር ይሩ ከነኑቲ እነ ጆር እስር ቤት ባሉ ጊዜ ነው እኛ ያወራን። እኔ ዱራ ጀረበር ፈጠሪበር ፊፊ አዚፋታ ፊፊ እንትንሞ አሎ አሎ ቶ ምን ወን የሚል ሰው ነው። አያችኋ? ነጮችም እኮ እንደ አማቾቻችን አያችኋ? አረቦች ምናምንም እኮ እንደ እዚህ ደውለች ምን ወን እንደዚህ አይነት ጥያቄ አይጠየቅም። መንግስት ጋርም ሄደ ስልጣን ትረቃለህ ሐስቤ ወይ አይጠየቅም። እንደዚህ አይነት እባካችሁ ሰልጥኑት። ይሄ ፖለቲካ አይደለም። እንግዲህ እኔ የሚያዋራችሁ ማለት ነው። ኮምፕሌንክ ይጎራ ታፕ ይጎራ አማሪፍ አማሌ አታንጅሮ አንተ ሁንድ ከዛ ኮምፕሌንክ ታፕ ይጎራ ባናታችሁ እኔ የምነግራችሁ ማለት ነው። አብዛኛው የአማራ ልጆች በፈጠራችሁ አምላክ እኔ ለዘረኝነትም አይደለም ለፖለቲካም አይደለም እናንተም ጠልቼም አይደለም። እኔ የሚጠላ ብሔር የለም የሚጠላ ሰውም የለም። ገባችሁ? ግን የሚነግራችሁ ነገር ማለት ነው አብይ በጫጭታና በግርግር የሚወርድ መንግስት አይደለም። አስረግጬ የሚነግራችሁ እኔ ብልጥግናም አይደለም። ልንገራችሁ አብይ በጫጭታና በግርግር በጥያቄ በስድብ የሚወርድ ሰው አይደለም። በጫጭታማ በግርግር ቢሆንማ እኮ እኛ የራሱ አውርደን ነበር እኮ። በጣም ተንጫጫን እኮ። አብይ ናፍጠኛ ነው አለ፣ ቆማጣ ነው አለ፣ አማራ ነው አለ፣ የምልክ ልጅ ነው አለ፣ የኃይለ ሥላሴ ልጅ ነው አለ። ያላለው ነገር የለም። በኦሮሞ ስድብ ያልወረደ አብይ በአማራ ጫጭታ ይወርዳል። በትግሬ ጠመንጃ ያልወረደ አብይ በአማራ ጫጭታ ከስልጣን ይወርዳል። ለምንድን ነው ይሄ ማይንዳችሁ አይሰራም እንዴ? እኔ እናንተን ጠልቼ አይደለም። በመሮ ያልወረደ አብይ እነዚህ ጫማ ጥሎ ምሮጡት ጫማቸውን ጥሎ ምሮጡት ብሔር አብይን ያወርዳል። ምን አይነት ህዝብ ነው እንዴ? ደብረጽዮንና ጌታቸው ረዳ ራሱ አቅቶ እኮ ነው ታግሎ ጫካ ገቦ ምን ብሎ አቅቶ እጅ ሰጡና ታረቁ እኮ። ይሄ ከባድ ንግግር ነው። የዶክተር ንግግር ነው። ኮፕሊንግ አርኩ ሼር አርጉ። አንተ ኢንተራ ፖለቲካ ከረረት ነም ያረጋው እንጂ ኡመታ ከነ ነጃቤ ፈዳ አረጋባ ነም እንዲ ደደበ አብቹ ኮ ጀሩምቲ እኔ ማለት ነው። ዛሬ ሰው ሁሉ አቅጦ በጠመንጃ በጫጭታ በመንገድ በዝጋት በሰላማዊ ሰልፍ በምን አቅቶ አብቹ ያልኩ ልጅ ብቻ ሶሪ የሚፈታው አብይ ነው እንጂ በእናንተ ጫጭታ ጆር አይፈታም ያልኩ ብቸኛውና አንደኛው ዶክተሩ 27 አመት ስለ ፖለቲካ ስለ ፍቅር ስለ ማንነት የተማርኩ ዶክተር ነኝ።
ይሄን ካልተዋጠላችሁ ገደል ትገባላችሁ እውነታ ይሄን አብይን ምታወርደው ማለት ነው ሁለት መንገድ ነው ልንገራችሁ የስልጣን ጥማተኞች አው አማርኛ ዱፋራ ታብታብ ኮፕሊንክን እንጀሩ ከታ አባቴ የጠፋብኝ የስልጣን ጥማተኞች አስመሳዮች ሆዳደሮች አብይ ምታወርዱት በሁለት መንገድ ነው እኔ ልንገራችሁ አብይ መወርደው በሁለት መንገድ ነው ልንገራችሁ ኮፕሊንክ ያርጉት የስልጣን ጥማተኞች እኔ ልንገራችሁ አብይ ምታወርደው በሁለት መንገድ ነው አንደኛው በግርግር ሳይሆን አንደኛው በፍቅር ጠጋ ብለ እሱን መስለ የተሻለ ሐሳብ ከሱ የተሻለ ሐሳብ ሀምጥተ ብሔርና ብሔረሰብ ጋር ተወዳጅ ሆነ ልታወርድ ትችላለህ አንድ በጋዊ መንገድ ነው ሁለተኛ አጠገቡ ደርሰ በጥያቄ ሳይሆን በሽጉጥ እዝች ጋር ብልቅ አርገ ስልጣን ማዝ ይችላል ከዛ በተረፈ በሰላማዊ ሰልፍ በግርግር በጥያቄ እንደዚህ እከለ እንደዚህ ያለ ኦሮሞ እንደዚህ ነው ኦሮሞ እንደዚህ ነው ኦሮሞ እንደዚህ ነው ኦሮሞ ባላተራ ነው አብይ ጋዳይ ነው አብይ እንደዚህ ነው አብይ አራጅ ነው ባልከው አይወርድም never ever ባጫጫታማ ቦርድኮ እኛ እናወርድ ነበርኩ አብረቶን ያወርዱ ነበርኩ አልቻለም በማቀብ ቦርድ ደግሞ አሜሪካና ዩሮፕ ታወርድ ነበርኩ አልቻለም አሜሪካ ያልቻለች መንግስት እነኚህ ደሃ ህዝብ ቁምጣ ለባሽ አብይ ያወርዳል ማለት እኮ የህልም እንጀራ ነው እውነታው ይሄ ነው አሜሪካ ያልቻለችው አብይ ጃልመሮ ያልቻለው አብይ ጌታቸው ረዳና ደብረጽዮን ያልቻለው አብይ በሰፋሪ ጫጫታ ይወርዳል ብላችሁ ማሰባችሁ ጭንቅላት የላችሁ ሰፋሪ አብይ አይደለም እኔ በዚህ ኩርስ ላይ ማውረድ አይችልም እኔ በመቀጥለው ምርጫ ላይ ማለት ነው የአማራ ብሔራዊ ክልል መንግስት ሆናሉ አማራ እኮ እኑን ደጎ አርዳርጋቸው ከሞተ ወዲህ እኮ መንግስት አያገኝም እኔ አሁን እዛ ሆናል ከዛ በኋላ በቃ ጥያቄያችሁ ይመለሳል ፖለቲካ ያወራል ነው ዛሬ ፖለቲካ እሺ ተረጋጋ ከዚህ በላይ እኔ አማርኛ ብዙ አልችልም እኔ እንደ አንድ የአማራ ወንድም እህቶች ስድብ ይብቃችሁ ኦሮሞ አራጅ አይደለም አቃፊ ነው ምስኪን ህዝብ ነው እንደው አንድ ኦሮሞ አራጅ ነው ኦሮሞ ሰው ገዳይ ነው ኦሮሞ እንደዚህ ነው እንዴ እኔ እስኪ ጥያቄ ልጠይቃችሁ የአማራ ልጆች የአማራ ተወላጆች ጥያቄ ልጠይቃችሁ አማራ ክልል ላይ አንድ ብሔር የለም እናንተ የሰው ክልል መጣችሁ ምንም ነገር ሳልጎልባችሁ ሞትን ተጋደልን ተፈናቀልን ምትሉ ትንሽ የማይዛችሁ አርፋችሁ ክልል ላይ እንኳን አትቀመጡት ለምን ነው ማትቀመጡት ክልላችሁ ላይ አይበቃችሁ ክልላችሁ ላይ እንኳን ብትቀመጡም አሁን አማራ ክልል ብትል ትግራይ የለም ኦሮሞ የለም ጉራጌ የለም ሸናሻ የለም ደቡቡ የለም ምን የለም ሌላ ክልል ብትል ከዚህ በቀጥሎ በዛኛ አማራ ነው ከዛ ቀጥሎ ከዛኛ አማራ ነው ከዛ በቀጥሎ ከዛኛ አማራ ነው በየክልሉ ሄዳችሁ የታፈራችሁ እዛ ጠግባችሁ ስታዝሩ እንዴ
ደግሞ ተመለሳችሁ ኤከሌ አራጅ ነው ኤከሌ አራጅ ነው የሰው ብሔርን የሰደባችሁ ታዝራችሁ ትውላላችሁ። ጥሩ አይደለም፣ ጥሩ አይደለም። እንደዚህ አሁን ኦሮሚያ ክልል አማራ እንደጉድ ነው ነፍ ነው። ከአማራ ክልል የተሻለ ኑሮ ነው የሚኖሩት። አማራ ክልል የተሻለ ሀብት ነው ያላችሁ። አሁን ወደ አሰላ ብትል ማለት ነው ጎንደር ነው የሚመስለው። ውሩታ ብትል ጎባ ብትል ሀብት ያላቸው ቤት አላቸው መኪና አላቸው። በጣም ሀብታም ናቸው፣ ባለስልጣን ናቸው። እናንተ እዚህ ሚዲያ ላይ መጣችሁ ኦሮሞ አራጅ ነው። ኦሮሞ አራጅ አይደለም። ኦሮሞ ለራሱ ራብ አድሮ አማራ የሚያጠግብ ህዝብ ነው። አቦ አማርኛ ከሰባክያቲ ፊዳ ሸማይዳችሁ እንዴ? እኔ አንድ ስቃለሁ እኮ እንደዚህ ወንድ ወለጋ ላይ አማራ ተፈናቀለ፣ አማራ ተገደለ፣ አማራ ተበላ። ወለጋ ምትባል አገር ቆይ አማራ ክልል ናት ወይስ ኦሮሚያ ክልል ናት? ኦሮሚያ ክልል ከሆነች አማራ ምን አባ ፈለጋ ነው እዛ ክልሉ ላይ አይቀመጥም? አርፈ እንደ ኦሮሞው እንደ ጉራጌው እንደ ትግሬው አርፈ ክልል ላይ አትቀመጡም ወይ? ክልላችሁ ላይ አርፋችሁ ብትቀመጡ ማን አባታችሁ ይናካችኋል? ውሾች፣ ለማኞች። በቃ ዝም ስላችሁ ከናንተ በላይ አዋቂ የለም። ዝም ስላችሁ ከናንተ በላይ ተናጋሪ የለም። ዝም ስንላችሁ ከናንተ በላይ ተሳዳቢ የለም። ዝም ስንላችሁ ከናንተ በላይ ፖለቲከኛ የለም። አረሸም ይዛችሁ አስተውሉት፣ ተማሩት። ይደብራል እኮ አሁን የሌላ ብሔር ፖለቲከኞች የተማሩ ህዝብ ናቸው እንዳለ ፖለቲከኛ ስልክ ገብቶብኝ ነው። ኮምፕሊንግ አታረጉም? ታብታብ አታረጉም? አካውንቲንግ እያከበዱ አን ፖለቲካ ከዲዘበር አካውንቲንግ እየበለሱን በርባን እንደ አንድ የተማረ ሰው በጣም ፖለቲከኛ ነኝ እኔ። በጣም አንድ ሰው ሚዩት አታርጉ፣ አንድ ሰው አትቦልኩ። እስሙ ይሄ የተማረ ጭንቅላት ስለሆነ መጥቶ ያዳምጡ። የአማራ ተወላጅ ካለ እዚህ ላይ አስገብቼ መከራከር ይችላል። ላኩት። የአማራ ፖለቲከኞች አንዳንድ ቁጥር ጣፉ። አንዳንድ ቁጥር ጣፉ። ግቡና አንዳንድ ቁጥር ጣፉ። ጆለን ኦሮሞሞ ኮፕሊንክ ታፕታፕ ይጎራ። ይሄ የአገር ጉዳይ ነው፣ የስልጣን ጉዳይ ነው። ወደዳችሁም ጠላችሁም ኦሮሞ ባላተራ ነው። አንከና ከዱበት ያራሚ ጋፈ ኦሮሞን ገብሩማ ከሰጅሩ አብይ ilmamiliki ምናምን ጀራቱ አንዱበታ ቱረኩ ቪዲዮ ጠቃም ፌስቡክ ራላላ አለ። ፖለቲከኞች የአማራ ፖለቲከኞች አንድ ጥያቄ ብቻ መልሱ። አንደኛ ጥያቄ የአማራ ብሔረሰብ ለምንድን ነው በክልሉ ላይ ማይቀመጡ? ለምን ነው ማትቀመጡት? ልክ እንደ ኦሮሞ፣ ልክ እንደ አማራ ጉራጌው፣ ልክ እንደ ትግሬው፣ ልክ እንደ ስልጤው ልክ እንደ ደቡቡ ለምንድን ነው ክልላችሁ ላይ ማትቀመጡት ነው? ምን ታረጋላችሁ? ከሄዳችሁ በኋላ የበላችሁ የጠጣችሁ የሰራችሁ እንደፈለጋችሁ እንደ አንድ ኢትዮጵያዊ የፈለጋችሁ ነገር ማረግ የቻላችሁ ለምንድን ነው አማራ ተፈናቀለ፣ አማራ ተገደለ፣ አማራ ተበላ ትላላችሁ? ለምን የሰውን ስም ታጥፋላችሁ? ላኩት። አንዳንድ ቁጥር ጣፍ። እኔ የአማራ ፖለቲከኛ ነኝ ያልክ ሰው ናና እቺን ጥያቄ መልስ ኮቱ መልስ። አብዮክ የገለጠው ኮደ ደብስ አናማ አብይን ፖለቲካ አይታንጃለ ጀግንነቱ ይመቸኛል። ከነሞ ጊዜ ጆዋርፋን ቲዳ ጅራ ጊዜ ኦሮሞ ትግሬ ወጅን ሂራ ባቱርቴ ጀራቱ እኮ ቪዲዮ ከያጅራ ባር ትልማምቴ ዋጀት ዋና ጣቆ ፈንጀድን የሮ ዋጀቱ ዋን ቦሩ ተሳልፈቱ እንጀድና ዋን ኢትገመዱ እና አናማ ጆዋር ፋንት ጊዜ ሂዳ ማንሳን ቪዲዮ ከያላ ፈጅራ አረ ኢትገመዱ ማለፍ ጋፋ ኦሮሞን ኡፈታ ቦሮ ኡፈቱ
shaamizii boroofattu hin uffanne. Gaafa Oromoon gurraacheffattu hin gurraacheffanne. Asli ati maaliif hin gurraacheffannee naan jettu ijoolleen baay'ee. Ati bilxiginnaadhaan lakkii jedheen jira kennu. Polotikaa wallaanaa jedhemu. Abiyyi ijoollee Oromoo jajjabduufidha. Jajjabduu warra soddaa kana xaragaa jira. Injiinara isaanii, beekaa isaanii, humna qabu kana gara warra akaakayyuutti geessaa jira. Jawaariin immoo gaafa warra soddaa kana kanarraa qabe gadhiisaa konkolaatama qabeen deebisaa isin jechaa ture. Wallahi dhaqa Feesbuuka ilaala viidiyoo kiyya jira. Deema laala jechaan turre. Osomaa siyaasa isaa formitu dhugaa isaa galchuun dirqama beekta. Abiyyiin maanninnatin attixilamu. Istiraatejii isaa jibbuu dandeetta. Maanninnatin kaxallaa ግን አንተ ደደብ ነህ ሰው አይደለም. Namni eenyummaa keetiin si jibbu namaami. Ilaa nama wal ajjeesuu kanatti amanu. Jeglinnet ላይ ደግሞ አባ ፍሬ እንጃረዳ አናማ ፖለቲካን እንጃለ ፖለቲከኞታ keessa Jawaari nama isaan jijjiiruun qabu. Digalee nama isaan jijjiiruun qabu. Nama Jawaari jijjiiru Oromoo keessa jiru. Addunyaa kana irra jiru. Siraaja Seejin Barnata. Bara Jawaaru yu callisee taa'etti sun jechuun kun sirrii miti. Amma marro qurxinyinnati isaa jaaladha. Ijjannoo qabaatuun bar gootummaa. Ila Oromoon jechuun Oromoon maal du'aa godhuu qabdan beektanii.